ቤቴን እኔ ደህና ነገር ላማክር ነበር። ደህና ገንፎ ነው ልክ መስጀብ እንዴ ስማ ዋይ ዘርፊ ነው ባይል አንድ ለዚህ ለሽንኩርት ፍሪጅ ውስጥ አለው። አንድ ሰው እንዳይስቅሽ በዘይት ብቻ ሽንኩርት ማብሰል በጣም ነው የሚከብደው። ስለዚህ ከላይፋችን ጋር ውስጥ ያለው ውሃ ትንሽ ነው ወዳጅ። ስለዚህ በውሃ ምናምን እናበስሏለን ማለት ነው። ሰው ቤት ውስጥ ይኳን አንቺ ትልቅ ሰው ገባሽ? ይኳን ትልቅ ሰው የዶሮ ጥብስ ነው። እስቲ ገምቱ። እዚህ ጋር ቤት ይጸዳል። እዚህ ጋር እያያችሁ ነው እና አላሳየልህ ስትደውልም ምን ይባላል? ሞርበል መጥረግ ይባላል። በመጥረጋ ቁጥሩ ይገኝ የልጁ እዚህ ስልክ ላይ ነው። ደግሞ ትላንትና ኪችን የተወረወረ ምን ይባላል? መጥረግ ነው ሙሉ አብሮ መስራት ይባላል። ማፋቀር መጥረግና ሞል ሽንኩርት በእንትን በምንድን ነበር በዘይት ብቻ ነው የሚበስ መብሰል ያለበት። በውሃ ነው እንዴት ነው ወይስ እንጂ እንዲህ በዘይት ከባድ ነው ማብሰል? ውሃው ግድ ነው። ንገሪኝ እስኪ። እኔ እኮ ሂሳቡን አልችለውም ብዬ ነው። በዘይት ብቻ ባለትዳሮች ናቸው። ኧረ ስትል ባለትዳር ትዳር ቢኖር ቀኝ በርበሬ ይመስሉ እየከተፍኩኝ አምነኝ ስለምትበላ ግን አመሰግናለች። አላህ እኮ አላህ ነው ለምናም አዲስ ላይ ስልክ ተቅመጡ በዘይት ብቻ ኢኮኖሚያችን አይፈቅድም። የኔነት በዘይት ብቻ ሽንኩርቱ እዚሁ ምናምን መገነጣጠል ይችላሉ። ትንሽ ረዘም ያለ ሽንኩርት ምናምን አለ በዛው በጣም ተሻገር ስታይል በዘይት ብቻ። ኧረ በዘይት ሽንኩርት ልቀቅል ላበስል። እንዴት ይመጣቷል?
አሁንም እኮ እንጂ ሲጀመር ዘይት ባይኖርም እንኳን በባዶ ስሪ እንደዚች አይነት ሴት ከሆነች በሩን ቀርቅር ይሆናል ብለሽ ያለ ዘይት ምናምን የምትሰራ ባለሙያ ሴት ሪኮመንድ አድርጉኝ። ያለ ዘይት ያለ ሽንኩርት ብትችል ያለ ሽንኩርት በባዶ ምግብ መስራት ምቺ ካለሽ ዴም ከው እኔ ሰው ሁሉ እኮ እንደሚሆን ወላሂ ወጣት እንዳለ ዘይት ተወደደ ተወደደ ርካሽ ነው። ተወደደ የሚለው ቃል ርካሽ ነው። እናቴ ትሙት በዋ ማለት ነው። ሽንኩርቱ እኔ ሽሮ ይሻላል፣ ግን አመዳም ያደርጋል ሽሮ። እኔም ሽሮማ በጣም ነው የምበለው። ሽሮ ባልበላው ቢሆን እንዴት ቆንጆ እንደምሆን አሰብኩት። እንደዚህ እንዴ ለምን እንጃ ለምን የኢትዮጵያ ዶሮ ካዩ ቆይቷል። እዛ ነው እንደ ቤት አየ ኦኬ። ውጭ ያሉት ናቸው ዘይት ወደደ ምናምን የሚሉት፣ እናንተ ተጫዋች ናችሁ። ቆንጆ ነህ ስልህ አታሽኮር ነው ስቴ ላጃቃሱ ማንን ነው ይኩዬ ማንን ነው? ኢትዮጵያ ልመጣ ነበር ፈራው። ኧረ ይብረብሽ እንደምነች የዶሮ ጥብስ ነው አለች። ኧረ ያንተን ዶሮ ቤቀል ነው የቁራ ጥብስ። ተጫዋች ነች ሁለታችሁ። ይመችሽ ማ የወንድ ቆንጆ የለም ግን ይመችሽ ብለናል። ለሚለው ሀይ ኦኬ። ምግብ አብሳያለሽ ሀይ የምትይው ፉፉዬ እኔ ቀብራራ ገንፎ ኧረ ቡላ ፉዬ እንዴ ለውላ እወዳለሁ። እሺ ቅቅል ነው ዶሮ ቅቅል ነው። በቃ ሪኮመንድ እናደርጋችኋለን። ጽጌረዳ ወይጂ አልኩሽ ጨራሽ እንዳመጡ። ኧረ ይህ አሚዬ አንቺ እንኳን ኔ ሽንኩርት አስረሳሽ ይበል አሳልበው ተዋት ታስፈራሩ። አይ 2020 ላይ ምናምን ነው እንደኔ እኔ አሁን ማውቀው ታሪክ የለም፣ ግን እንግዲህ እንደ ነገር ስነግራችሁ 2020 ምናምን ነው። ፉፉዬ ፍቅሬ እየተባለ ፍቅሬ ነው እየተባለ በይ ሱልዴ ማርያምን ጽጌረዳ ይሰግናል። ማሙኪዬ ሽንኩርት እንዳታሳርሩብኝ መናላቸው አዛዛ ኮሜንት አጻፍ እመጣለሁ። እኔ ደግሞ ይወህኝ ላውረግ የተጠነ ጭፈራ አሳዩ። ኪችን ውስጥ እንጨፍረው ምንድን ነው በጣም ዋል ያዋል ተቀጥ ዘይት እየቆጠብኩ እኮ ነው። ወይ ወይ ነዚህ ዘይት አረክበት ናብራት ተጠፋ። የቤታችን ሚሸት የሁል ጊዜው ስጋት ምግብ ስናበስ ይታያል። እንዴ ይህ ነገር ታይቶ ጉዝ እንዳያደረገ ይላል ወይ ጓደኛ የሚከዳ ነገር ይክዳክ። እኔን ነው ምንድን ነው ማነው ይከዳ መረ ምትለኝ ነበር ለአንቺ ማላንስ እንደ ለጠፍ እንዳለ አብዜ ሲቻሉ ልጠፍ ለመርቅ ይላሉ። በቃ አድርጊ። የዛሬ አመት መጥቼ 2 ወር ላብድ ነበር። አየሽው መተሽ ጨራሽ 2017 ማ እንደው ዘንድሮ አላየሽውም። 2017 ኖርማል እኮ ነው።
ደበቅ ደበቅ። አሁን ደሱ ደብቀኝ። አንቺማ ላንተ የደበቀው መሪና ነሱ ጀማ ዘኛ ያላስታወቅ ደበቅ። አሁን ደሱ ደበቅ። ፊልተሩ ነው እንደዚህ ፊቴን ግራ ያጋባው። አብረን ቲክታክ በልተን እናቶጥና ጊዜ ምንድን ነው ምት ምንድን ነው የደበቃችሁ? እንትን ነው መንበለው ያህያ ሲመስል ነው እናሳያችሁ። ፈታፈታ ቆይ ወንድማችንን ያጋብን። ቆይ ይህ የማይታወቅ ነገር አይቱ ዞር ትላለህ አትልም። ጦርነት አስነሽ አላዳመጥም። ታኩን ይፈልግ አሁን በርበሬ ያስፈልገው አያስፈልግም። ወላሂ ነጭ ሲሆን ይመቻል። እኔ ያለ ማለት ነው ለራሴ ለአዋዜ አዋዜ ጎን ብቻ ጎን ላይ ተነስቶ በቃሉ ሰላም እያለ በቃሉ የሚባል ታውቃለህ? አንድ ዳንሰኛ ወዳጅ ነው። ኦኬ ያንተኑ የእንቴኑ አረሱንም አኔ ምቷል አሸፍኔ እንዲበት ሲበስል ነው። ኧረ ባላህ ወይኔ እንደዚህ ማየት ፍቅር አላችሁ። ዞር በል ዞር ጨራሽ ዝም አስባልኳል። ጨራሽ አዎ መረቅ ዶሮ ጥብስ ምናምን ብለውና ዝም አለች። የእኔ ፍቅር ዝም ምን ነው ደባበች ጀማል እስቲ ማለት በቃ እንዲህ ነው ያስታውቅ። ጠቅለል ደግሞ ሌላ ነገር አለ። ዱባደር ጀማ አለው ስልሽ ያው ዞረል እያላችሁ እየቀወጣችሁ ነበረ። ዝም አለች። በእናትህ ምን ሆነሽ? አውሪ እንጂ አንተ ገቦይ ያው ዞር አልክ። አውሪ እንጂ እንትን አላወራልሽ። ዝም አለች። ሽንኩርቱ ወደድክም ጠላህም ዶሮ ጥብስ ነው በሚለው እስቲ ግን ደስ ይለኛል። መንሱር ጀማል ያለሰብክ ጎን ለጎን ደግሞ የምናስኬዳት ነች። በዚች በኩል የምትሰራ አንዲት አንተ ስትመጣ አይንን በራ የኔ እናት ማይ ጉድነስ እዚህ እንዲህ ብለሽ አንድ ቤን ትርትር አታስቢልኛል።